በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም ስሙ። ስሜን በእርሱ ስለሆነ ኃጢአት ብታደርጉ ይቅር አይልምና አታስመርሩት። ኦሪት ዘጸአት ምዕራፍ 23 ቁጥር 20። ይህ ታላቅ መልአክ አምላክ ለሰው ልጆች ያለውን ፍቅር፣ ምሕረትና ጥበቃ የሚገልጽበት የሰማይ ምስጢረኛ ነው። ስሙም ቅዱስ ገብርኤል ነው። ቅዱስ ገብርኤል ማለት ትርጉሙ የእግዚአብሔር ሰው ወይንም እግዚአብሔር ብርታቴና ኃይሌ ነው ማለት ነው። ይህ ታላቅ መልአክ በቅዱሳን መጻሕፍት ውስጥ ስሙ ተለይቶ ከተጠቀሱት ታላላቅ ቅዱሳን መላእክት መካከል አንዱ ነው። ፈጣሪ ለፍጥረታቱ ሁሉ ሊያስተላልፍ የሚፈልገውን እጅግ ጥልቅ የሆኑትን የትንቢት፣ የድኅነትና የምስራች ምስጢራትን በሙሉ ለዓለም የሚገልጸውና የሚያደርሰው በዚሁ በታመነው መልአኩ አማካኝነት ነው። ቅዱስ ገብርኤል ፈጣንና ታማኝ አምላካዊ መልእክተኛ ብቻ አይደለም። እርሱ መከራ የበረታባቸውን፣ በፈተና ውስጥ የወደቁትንና በግፍ የሚሰቃዩትን ቅዱሳን በመርዳት የታወቀ ታላቅ ተራዲና ፈጣን ጠባቂ መልአክ ነው። በሰው ልጆች ሕይወት ላይ የሚመጡትን የነፍስም ሆነ የሥጋ አደጋዎች እንዲሁም ጠላት ዲያብሎስ የሚያዘጋጃቸውን ልዩ ልዩ ወጥመዶችና ፈተናዎች ሁሉ በመቃወም ሰዎችን ለመታደግ ከፈጣሪ ዘንድ ዘወትር የታዘዘ ነው። የዚህ የቅዱስ መልአክ ታሪክ ኃያልነትና ተራዲነት በብሉይ ኪዳንም ሆነ በአዲስ ኪዳን መጽሐፍት ውስጥ በሰፊው ተጽፎ እናገኘዋለን። እርሱ ሁልጊዜ ለሰዎች ልጆች ሰላምን፣ ደስታን፣ ተስፋንና ፍጹም የሆነ ድልን የሚያበስር የሰላም አምባሳደር ነው። መከራ የከበባቸውን የእግዚአብሔርን ታማኝ አገልጋዮች በማጽናናትና ከሚነደው የእሳት እቶን ጭምር በማዳን ሕያው ምስክርነት ያለው ታላቅ አምላካዊ ረዳት ነው። በብሉይ ኪዳን ታሪክ ውስጥ ቅዱስ ገብርኤል ወደ ታላቁና ወደ ተወደደው ነቢይ ወደ ዳንኤል ዘንድ በመምጣት ነቢዩ ዳንኤል ሊረዳው ያልቻለውን እጅግ ጥልቅና ድብቅ የሆኑትን የትንቢት ምስጢራትና የወደፊቱን ራእይ በሙሉ በግልጽ እንዲረዳው አድርጎታል። ዳንኤልም በመልአኩ ቅዱስ ገብርኤል መገለጽና ማብራሪያ እጅግ ተደስቶ እግዚአብሔርን አመስግኗል። በባቢሎን ምርኮ ዘመንም የባቢሎን ንጉሥ ናቡከደነጾር እጅግ ግዙፍ የሆነ የወርቅ ምስል አሰርቶ በሀገሪቱ ያሉ ሕዝቦች፣ መኳንንቶችና ባለስልጣናት በሙሉ በሙዚቃ ድምጽ ታጅበው ለዚያ ምስል እንዲሰግዱ ባዘዘ ጊዜ ሶስቱ ታማኝ ዕብራውያን ወጣቶች ማለትም አናንያ፣ አዛርያና ሚሳኤል እኛ ሕያው ለሆነው ለአምላካችን እንጂ ላንተ ጣዖት አንሰግድም በማለት የንጉሱን ትእዛዝ በድፍረት ተቃወሙ። ንጉሱም በዚህ እጅግ ተቆጥቶ እሳቱን 7 እጥፍ እንዲነድ አዘዘ። ሶስቱ ቅዱሳን ወጣቶች ታስረው በዚያ በብርቱ በሚነደውና ሰዎችን በሚበላ የእሳት እቶን ውስጥ በተጣሉ ጊዜ ያለምንም ፍርሃት ወደ ፈጣሪያቸው ጸሎትና ምስጋና ማቅረብ ጀመሩ። እግዚአብሔር አምላክም የቅዱሳኑን ጸሎት ሰምቶ የታመነና ኃያል መልአኩን ቅዱስ ገብርኤልን ከሰማያት ሰደደው። ቅዱስ ገብርኤልም በፍጥነት ወደ እቶን እሳቱ በመውረድ የሚነደውን ኃያል እሳት ወደ ቀዝቃዛ ጤዛና ነፋስ ለወጠው። ቅዱሳን ወጣቶች በእሳት ውስጥ ሆነው ምንም ሳይቃጠሉ አልባሳቸው እንኳን ሳይሸትና ጸጉራቸው ሳይነካ በደስታ በመመላለስ እግዚአብሔርን ያመሰግኑት ነበር። ንጉሥ ናቡከደነጾርም ወደ እሳቱ ሲመለከት እጅግ ደነገጠ። ምክንያቱም እርሱ ያስጣላቸው 3 ሰዎችን ብቻ ሲሆን አሁን ግን 4 በእሳት መካከል ያለምንም ጉዳት ሲመላለሱ ተመለከተ። የአራተኛው መልክና ግርማ የአምላክን ልጅ ይመስል ነበር። እርሱም መልአኩ ቅዱስ ገብርኤል ነበር። ወጣቶቹም ያለምንም ጉዳት ከእሳቱ እንዲወጡ ተደረገ። ይህም ታላቅ ክስተት የእግዚአብሔርን የበላይነት፣ ሕያውነታቸውንና የመልአኩ የቅዱስ ገብርኤልን ታላቅ ተራዲነት በባቢሎን ምድር ላሉ ሕዝቦች ሁሉ ያስመሰከረ ታላቅና ሕያው ተአምር ሆነ። ንጉሡም የአናንያን የአዛርያንና የሚሳኤልን አምላክ ታላቅነት በይፋ አወደሰ፣ አከበረውም። በአዲስ ኪዳን ታሪክ ውስጥም ቅዱስ ገብርኤል እጅግ ታላቅና ቀዳሚ የሥራ ድርሻ አለው።
በመጀመሪያ የእግዚአብሔር ዘመን ሲደርስ ወደ ካህኑ ዘካርያስ ዘንድ በቤተ መቅደስ ውስጥ ከመቅረብ እርሱንና ሚስቱን ቅድስት ኤልሳቤጥን በስተርጅና ዮሐንስ የተባለ የመሲሁን መንገድ የሚጠርግ ታላቅ ነቢይ እንደሚወልዱ አብስሯቸዋል። ካህኑ ዘካርያስ ስለ ሰውነቱ እርጅና በማሰብ ነገሩን ስላላመነ መልአኩ ምልክት እንዲሆነው እስከሚወለድበት ቀን ድረስ ዲዳ ሆኖ እንዲቆይ አድርጎታል። ከዚያም በኋላ በስድስተኛው ወር ያው መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ ናዝሬት ገሊላ ምድር ተላከ። ወደ ዮሴፍ ወደ ታጨችው ወደ ቅድስት ድንግል ማርያም ዘንድ በመግባት ደስ ይበልሽ፣ ጸጋን የሞላብሽ ሆይ እግዚአብሔር ካንቺ ጋር ነውና ከሴቶች መካከል አንቺ የተባረክሽ ነሽ በማለት ታላቁን አምላካዊ ሰላምታ አቀረበላት። የዓለምን መድኃኒት የእግዚአብሔርን ልጅ ጌታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና እንደምትወልድ ታላቁን የምስራች ቃል አበሰራት። ቅድስት ድንግል ማርያምም በመልአኩ ቃል ተደንቃ ይህ እንዴት ይሆናል ካለች በኋላ መልአኩ ለመንፈስ ቅዱስ የማይቻለው ነገር የለም ሲል በገለጸላት ጊዜ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ በማለት በትህትና ተቀበለችው። በዚያው ቅጽበት በመንፈስ ቅዱስ ግርማ አምላክ በቅድስት ድንግል ማርያም ማኅፀን ተጸነሰ። የሊቀ መላእክት ቅዱስ ገብርኤል ምልጃ፣ ጸሎት፣ ተራዳኢነትና ጥበቃ ሁላችንንም ከሀገራችን ጋር ይጠብቀን። የመልአኩ በረከት ከሁላችን ጋር ይሁን። አሜን።